በራይስ ነው ያዘጋጀሁትኝ። እዚህ ጋር እንደምትመለከቱት ራይስ አለኝ፣ ነጭ ራይስ ነው ያዘጋጀሁት። እዚህ ጋር ደግሞ ቶፉ አለኝ። ስለዚህ እዚህ ጋር የደረሰውን አትክልቴን ላዩ ላይ አወጣለሁ። ማባያ ልክ እንደ ማባያ ሶስ አለው። አትክልቱ በደንብ አልበሰለም፣ በጣም ቆንጆ ነው። ሽታው በጣም ሀሪፍ ነው። እንደዚህ ካወጣም በኋላ ለአንድ ሰው የሚሆን በዚህ መንገድ ቆንጆ በሆነ መንገድ ቶፉም ደግሞ እዚህ ጋር ክሪስፒ በሆነ መንገድ ደርሷል። እስቲ አብረን እንቀምሰዋለን። ልነግራችሁ አልችልም። ታያችኋል። ይሄው በጣም ማርኔት ሲደረግ አፋችሁ ላይ ራሱ ትልቅ በቃ የሆነ ጣዕሙ የቅመሙ የነጭ ሽንኩርቱ የኮሪያንደሩ በቃ እንዴት ልነግራችሁ መሰላችሁ። ዛሬ ብዙ ጊዜ የተጠየኩት በኔ ቻናል ላይ በቲክቶክም በዩቲዩብም ቻናሌ ማለት ነው የቶፉ እንዴት አርግተሽ ነው ቶፉን የምትቀመሚው? ብዙ ጊዜ ቶፉ ስንሰራ ጣዕሙ አይመጣልንም፣ ከባድ ነው የሚሆነው እና ምን ብናደርግበት ነው ቆንጆ ልንበላው የምንችለው፣ እንዴት አርግተን ብንጠብሰው ነው የሚለውን ሐሳብ ብዙ ጊዜ ተጠይቄያለሁ። ስለዚህ እኔ ብዙ ጊዜ ቶፉ ሰራለሁኝ፣ ግን እንዴት አርጌ ማርኔት እንደማደርገው አሳይቼ አላውቅም። ስለዚህ ዛሬ በዚህ ቻናል በዚህ ቪዲዮ ላይ ቶፉን እንዴት አርጌ ማርኔት እንደማደርገው ከመጥበሴ በፊት ማለት ነው ቆንጆ ጣፋጭ ሆኖ ቴስቲ ሆኖ እንድንበላው በቀላሉ። ምክንያቱም ቶፉ ማለት እንደ ሶያ ይመስለኛል የቬጋን ስለሆነ በጾም ወቅት የምንጠቀመው ምግብ ስለሆነ ከባድ ነው ያለመድነው አይነት ጣዕም ስለሆነ ማለት ነው። ስለዚህ ቶፉን እንዴት አርጌ እቀመመዋለሁ በኔ ሞያ ማለት ነው። በጣም ነው የምትወዱት፣ እርግጠኛ ነኝ እንደምትማሩበት ተስፋ አድርጋለሁ። ቻናሌን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እየቀጠላችሁ ቶፉን አቀቃመም እንዴት እንደሆነ አብራችሁኝ እንድትከተሉ በአክብሮት ጋብዣችኋለሁ። ይኸውላችሁ እኔ እንደዚህ አይነት ቶፉ ነው። ቶፉ ያው ብዙ ጊዜ ኢትዮጵያ ላይ በብዛት ይገኛል። ብዙ ጊዜም ትጠቀሙታላችሁ ኢትዮጵያ ውስጥ አውቃለሁ። ስለዚህ እኛ ሀገር ግን በኢሮፓ አካባቢ እንደዚህ አይነት ነው። ይኸውላችሁ እንደምትመለከቱት ማንኛውም ሱቅ ይገኛል። በጾም ወቅት በጣም ቴስቲ ነው። ብዙ ፕሮቲኖች ውስጡ እንዳሉት አውቃለሁኝ። ስለዚህ ይሄንን ቶፉ ፓኬት ውስጥ ቆርጣ ወጣና ማርኔት አደርገዋለሁ ማለት ነው። ከዛ በመቀጠል ደግሞ ሌላ ግብአቶች ቶፉ ብቻውን አይበላም፣ ወይ በአትክልት ወይ በራይስ ነው የሚበላው። ስለዚህ እዚህ ጋር እንደምትመለከቱት ትንሽ አትክልቶች አዘጋጅቻለሁ፣ ፍሬሽ አትክልቶች ማለት ነው። እዚህ ጋር እንደምትመለከቱት አረንጓዴ ቃሪያ፣ ቢጫ ቃሪያ፣ የፈረንጅ ቃሪያ ማለት ነው፣ ሽንኩርትና ነጭ ሽንኩርት። እዚህ ጋር ደግሞ የአበባ ጎመን ወይም ብሮኮሊ የተቀቀለ ብሮኮሊ ነው። አጥቤ ቀቅዬ ነው ያዘጋጀሁትኝ። ከዛ በኋላ እዚህ ጋር ደግሞ ሌመን አለኝ እንደምትመለከቱት፣ እሱን ከታትፌ አዘጋጅቸዋለሁ። ቀጥታ ይሄንን እንጠብሰዋለን ማለት ነው። ቶፉን መጀመሪያ ማርኔት እናደርጋለን። ማርኔት የማደርገው ደግሞ እዚህ ጋር የተለያዩ ቅመሞች አሉኝ እንደምትመለከቷቸው። ቤታችሁ ባለው ቅመሞች መጠቀም ትችላላችሁ። ስፓርት ፔፐር፣ ቆንዶ በርበሬ፣ የኛ አገር በርበሬ፣ ነጭ ቅመም፣ ጥቁር ቅመም አርግታችሁ ማንኛውንም አይነት ቅመሞች በዛ አርግታችሁ ብትጨምሩበት ጣዕምና ቴስት እንዲኖረው በጣም ይረዳዋል ማለት ነው። ከዛ በተረፈ ደግሞ እዚህ ጋር የኮሪያንደር አለኝ። የድንብላል ቅጠል ነው የሚባለው በተለምዶ በኢትዮጵያ። ከዛ በመቀጠል ደግሞ እዚህ ጋር ሶያ አለኝ። ሶያ ማርኔት አደርግበታል። አሁን እንደምንመለከተው ይሄንን ይመስላል ቶፉ። ይኸውላችሁ ልክ እንደ ስቴክ ነው። ስለዚህ በምንፈልገው ሳይዝ መጥበስ እንችላለን። እንዴት አርግተን ነው? እኔ በጣም በስስ አርጌ ነው የምከትፈው የምቆራረጠው ማለት ነው። ልክ እንደ ስቴክ ነው የምጠብሰው። ይታያችኋል። ዋው! ለስላሴው ልነግራችሁ አልችልም። ይኸውላችሁ ይታያችኋል። ይሄ ነው ቶፉ ማለት ይሄ ነው። እኔ እንደዚህ አርጌ ከዛ የምፈልገው እዚህ እቃ ውስጥ አደርጋለሁ።
መጠንቀቅ አለባችሁ። ስብርብር ነው የሚለው። ከዛ እዚህ ጋር እናደርግና ለእጄ ግላብ አደርጋለሁ፣ ጓንት አደርጋለሁኝ። እዚህ ጋር ቅድም ያሳየኋችሁን ቅመሞች በጠቅላላ ላዩ ላይ እነሰነስበታለሁ። ከዛ ዱቄት አደርጋለሁ። ከዛ ሶያ አደርግበታለሁ። ሳናበዛ ሶያ ጨዋማ ስለሆነ ብዙ ጨው ማብዛት የለብንም። በጣም መጠንቀቅ አለብን። ይሄንን ሶያ ከተጠቀምን ጨው ማድረግ መርሳት አለብን ማለት ነው። ከዛ ትንሽዬ ራፕስ ኦሊያ ላዩ ላይ አፈስበታለሁ። ከዛ ቀደም ያዘጋጀሁትን ሎሚ ላዩ ላይ የሎሚ ጭማቂውን ብቻ ሳፍቱን ብቻ ከላዩ ላይ እንደዚህ እንወስዳለን። ከዛ ቀስ እያልን በእጃችን ማርኔት እናደርጋለን። ከዛ ለተወሰነ ደቂቃ ማርኔት ቆንጆ እንዲሆንልን የጨመርነው ቅመሞችና ቶፉ በደንብ እንዲዋሃድ ብንችል ብናሳድረው እጅግ በጣም ቆንጆ ነው። ካልቻልን ግን በትንሹ ለ1 ሰዓት ለ30 ደቂቃ ብናስቀምጠው ቶፉ በጣም ውስጡ ያለውን ቅመም ቆንጆ አርግቶ ይወስደዋል ማለት ነው። ወደ ውስጥ እንዲገባ ጊዜ እንሰጠዋለን። ይሄውላችሁ እንደዚህ እያደረኩኝ በእጆቼ አሽት አደርጋቸዋለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ሰፖርት እንድታደርጉ በአክብሮት እጋብዛችኋለሁ። አመሰግናለሁ። ቀጥታ ይሄንን እንደዚህ ካደረኩኝ በኋላ ወደ ፍሪጅ ውስጥ በላስኪት አሽገውና አስቀምጣለሁ። ከዛ አሁን ምድጃዬን ኦን አድርጌያለሁ። ከዛ በኋላ ምንድነው ማደርገው? ቀደም ያዘጋጀሁትን የገበታ ዘይት ማለት ነው ራፕስ ኦሊያውን እላዩ ላይ መጥበሻዬ ላይ እንደዚህ አደርጋለሁ። ከዛ እዚህ ጋር ማርኔት ያረኩትን ቶፉ ከ1 ሰዓት በኋላ እያነሳው መጥበሻዬ ላይ አደርጋለሁ። እንዲበስል ምድጃችንን በኃይለኛው ሳይሆን ለግ ባለ እሳት፣ ቀዝቀዝ ባለ እሳት እንጠብሰዋለን ቶፉን ማለት ነው። የትም እንዳትሄዱ ሙሉውን ቪዲዮ እንድታዩ ጋብዣችኋለሁ። ምክንያቱም ብዙ ጊዜ ተጠይቄያለሁ እንዳልኳችሁ ቅድምም ቶፉ እንዴት ነው ማርኔት የምታደርጊው እና በጣም ያምራል ስትሰሪው ብለውኛል። ስለዚህ እሱን በማስመልከት ቶፉ ማርኔት ከመጀመሪያው ጀምሮ ማርኔት አድርጌ እያሳየኋችሁ ነው ያለሁት። ለቻናሌ አዲስ የሆናችሁ ሰዎች ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ እንድትማሩ በአክብሮት ጋብዣችኋለሁ። አመሰግናለሁ። ቀጥታ ቶፉን ወደ መጥበስ ገባለሁ። ብዙ ዘይት ማብዛት አይጠበቅብንም። ትንሽዬ ብቻ ነው ማድረግ የሚጠበቅብን መጥበሻችን ላይ። አሁን እንደምትመለከቱት ቶፉ በጣም ቆንጆ ሆኖ
እንደዚህ በሚያምር መንገድ ደርሷል። ስለዚህ እዚህ ያዘጋጀሁት ሳህን ላይ ልቅም እያደረኩኝ አወጣዋለሁ። ኦልሞስት ለ15 ደቂቃ ያህል ነው የጠበስኩትኝ። እንደምታዩት በጣም ሀሪፍ ሆኗል። ሽታው ልነግራችሁ አልችልም እንዴት ቆንጆ እንደሆነ። ብራውን ሆኗል፣ ክሪስፒ ሆኗል። ይሄው በዚህ መንገድ ቶፉ አልቋል። አሁን ምንድነው የምናደርገው? እዚህ ጋር ቅድም ያዘጋጀሁትን አትክልት መጀመሪያ ነጭ ሽንኩርትንና ሽንኩርቱን እጠብሳለሁ። ትንሽ እዛ ላይ የምግብ ዘይት አደርጋለሁ፣ ራፕስ ኦሊያ። ከዛ እዚህ ጋር ያዘጋጀሁትን የቃሪያ የፈረንጅ ቃሪያ እጨምራለሁ። አበባ ጎመኑ ስለቀቀልኩትኝ መጨረሻ ላይ ነው የምጨምረው። እንደዚህ አትክልቶቼን በዚሁ መጥበሻ ላይ ሞቅ ማለት ይቻላል። ጥብስ ሳይሆን እስኪ በጣም እስኪ በስል አትጠብቁት። አትክልቱ በደንብ ባይጠበስ ጥሩ ነው። ስትበሉት በጣም ቴስቲ ይሆናል ከቶፉ ጋር። ይሄንን ለተወሰነ ደቂቃ ቀዝቀዝ ባለ መጥበሻ ስለሆነ እየጠበስኩ ያለሁት እንዲጠበስ ተወዋለሁ። አሁን እንከፍተዋለን። ዋው እንደምታዩት ቆንጆ ሆኖ አትክልታችን በደንብ አልበሰለም። ማርኔት ባደረኩት ቶፉን በጠበስኩት መጥበሻ ላይ ነው የጠበስኩት። እንዴት ደስ የሚል ቃና እንዳለው ልነግራችሁ አልችልም። አሁን ምንድነው የማደርገው? እዚህ ጋር የተረፈኝን አበባ ጎመኑን እላዩ ላይ እጨምርበታለሁ። ከዛ በኋላ ደግሞ እዚህ ጋር እንደምትመለከቷት የባህሮ ቅጠል አለኝ፣ እሱንም እጨምርበታለሁ። በቤታችን በጣም ጣፍጦን የምንበላው የጾም የቶፉ አሰራር ነው። በራሄል ቻናል እያያችሁ ያላችሁት። ከዛ ቀስ ብለን እንደዚህ እናዋህደዋለን። የከረር ግብአቱ በጣም ደስ የሚል ነው። ዘይት አላበዛንም። ነጭ ሽንኩርቱ ሽታው በጣም ደስ ይላል። ምንድነው አሁን የምናደርገው? ትንሽዬ ሶያ ለከረር እላዩ ላይ እናደርጋለን። እስካሁን ድረስ ምንም አይነት ጨው አልተጠቀምኩኝም፣ ምክንያቱም ቶፉም ራሱ ጨዋማ ነው። በዚህ ላይ ሶያ ተጠቅም ያለው። ስለዚህ መጀመሪያ ቀምሼ ነው ጨው መነስነስ የምችለው መጨረሻ ላይ ማለት ነው። አሁን እንደዚህ ካደረግን በኋላ የአበባ ጎመኑን ማለት ነው ይሄ ብሮኮሊውን አብሮ ከቅመሙ ጋር እንዲዋሃድ ለአንድ ደቂቃ ያህል መልሼ መጥበሻዬን እከድነዋለሁ። ለኔ ቻናል አዲስ የሆናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ እንድታልፉ በአክብሮት ጋብዣችኋለሁ። የትም እንዳትሄዱ። ነው አሁን ምንድነው እዚህ ጋር ያዘጋጀሁትን ኮሪያንደር ቅጠሉን ቆርጥና ላዩ ላይ እጨምርበታለሁ። እንደምታዩት ንስንስ አደርግበታለሁ። እጅግ በጣም ቆንጆ ነው። የኮሪያንደር ወይንም የድንብላል ቅጠል ቴስት እንዲኖረው ሞር ቴስት እንዲኖረው ያደርገዋል። ከዛ ቀስ ብለን እንደምትመለከቱት እንዴት እንደሚያምር አትክልቱ ግብአቱ ሽታው በጣም ደስ የሚል ነው። አሁን ስለደረሰ እዚህ ጋር አዘጋጅቻለሁ። በምንድነው ቶፉን በአትክልትና በራይስ ነው ያዘጋጀሁትኝ። እዚህ ጋር እንደምትመለከቱት ራይስ አለኝ፣ ነጭ ራይስ ነው ያዘጋጀሁት። እዚህ ጋር ደግሞ ቶፉ አለኝ። ስለዚህ እዚህ ጋር የደረሰውን አትክልቴን ላዩ ላይ አወጣለሁ። ማባያ ልክ እንደ ማባያ ሶስ አለው። አትክልቱ በደንብ አልበሰለም። በጣም ቆንጆ ነው። ሽታው በጣም ሀሪፍ ነው። እንደዚህ ካወጣን በኋላ ለአንድ ሰው የሚሆን በዚህ መንገድ ቆንጆ በሆነ መንገድ
ቶፉም ደግሞ እዚህ ጋር ክሪስፒ በሆነ መንገድ ደርሷል። እስቲ አብረን እንቀምሰዋለን። የትም እንዳትሄዱ ቀምሼ ጣዕሙን እስከምነግራችሁ ድረስ አብራችሁኝ ቆዩ። ለቻናሌ አዲስ የሆናችሁ ሰዎች በእኔ ቻናል ላይ መታችሁ ብዙ ቀላልና ፈጣን የሆነ የምግብ አሰራር ነው የምታዩት። ትማሩበታላችሁ፣ ትወዱታላችሁ። እናንተ ብቻ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ እንድታልፉ ጋብዣችኋለሁ። እንዳያመልጣችሁ።